ሊሰብካት የመጣውን የፕሮቴስታንት እምነት ተከታይ የሆነውን ወጣት በደንብ አርጋ መጽሐፍ ቅዱስን የሰበከች ይህች ኦርቶዶክሳዊት ጀግና እህታችንን ቃለ ሕይወት ያሰማልን በሏት ሁላችሁ። እስቲ ወደ ቪዲዮ እንሂድና እሱ የጠየቃትንና እሷ የመለሰችለትን ድንቅ እና ትክክለኛ የሆነ መልስ ሰምተን እንመለስ። ወደ ቪዲዮ ያልኩ ነበር ለካክሻል እንዴና ሰፈሪ አይ ነበር መሰለኝ ገርጂ ነሽ እንዴ? አንድ ብሎክ ላይ ነበር ከኔ ታውች ነበር። ወዴት ሄድኩ? ወደ ኮይ ሄድኩ። ወደ ሰማይ ገባሁ በክርስቶስ ኢየሱስ። ከባድ ነው። ከገርጂ ወደ ሰማይ አይርቅም። ከከዙማ ከባድ ነው። ኢየሱስ አቀረበው እንዳትል መጽሐፍ ቅዱስ እኮ አሁን አፍት መንገባበት ድፍረት አለን ይላል። ህይወት ግን እንዴት ነው ዶሪሻ? የድንግል ማርያም ልጅ ክብሩ ይስፋው። ድንግል ማርያም ልጅ ግን ታምኛለች? እንዴት አላምነው? አንተ አምነው የለም? ዛሬ ብትሞጪ ማለት ወደ ኢየሱስ እንትይ ይመስልሻል? ያው ስራዬ ነው የሚወስነው ነበር። ሃይማኖት ያለ ስራ ያለ ተግባር ዋጋ የለውም። ተማረኝ ፈቃዱ ከሆነ ወደ እግዚአብሔር ደርሳል። ደግሞ አማላጆች ያሉ ድንግል ማርያም አለች፣ ሚካኤል አለ፣ ብዙ አማላጆች ያሉ እነሱ የሚቀርበሉኝ ብዬ ንስሐ ገብቼ አንቺን እኮ እግዚአብሔር አንዴ በልጁ በክርስቶስ ኢየሱስ እኮ ይቅር ብሎሽ እኮ ጨርሶ ዛሬ ዝሙት ብሰራ ብጠጣ ብሰክር ሰዎችን ብበድ ኦልሬዲ በቃ እኔ እንትን ነኝ ማለት ነው። አይሆንም። ክርስቶስ ኢየሱስ አምኜ ዝሙት ኃጢአት ብሰራ ምናምን ወደ መንግስተ ሰማያት እገባለሁ ብለሽ ለጥያቄ ጥያቄ በክርስቶስ ኢየሱስ አለማመንሽን ያሳያል። በክርስቶስ ኢየሱስ ሲታመን እኮ አምኛለሁ ብለሽ አይደለም ቁጭ ምንም አይነት ላይፍ የለም ማለት አይደለም። አንቺ በክርስቶስ ስታሚ ራስሽ ነው ለእግዚአብሔር አሳልፈሽ ብትሰጪ። አንድ እንዲህ እየሰበክ ነው የምትውለው ምንድን ነው የምትሰራው? አሁን አንተ ጌታን ተቀብያለሁ ብለህ ታምናለህ። ሰዎችን እያሰመጥክ ነው ወደዚህ ምናምን እያልክ ነው ወይስ ምን እያደረክ ነው? ዶሻ መሀል ላይ ሳትገቢ ከዛ ሲጨርስ እዛው መልስልኝ። ግማሹን ነው የምሰማው። የሰው ልጅ ካመነ በኋላ እንኳን እኔ እና ጣት ሰራር እያልሽ የምታስቢያቸው ነገሮች ማለት ነው። እውነት በክርስቶስ ኢየሱስ ስታሚ ማነው ምንድን ነው የሚያደርግሽ ካልሽ ኃጢአት ባርነት ነፃ የሚያወጣሽ መጽሐፍ ቅዱስ እንደሚለው መንፈስ ባለበት በዚህ አርነት አለ ይላል። አርነት ማለት ነፃ መውጣት ማለት ነው። አንቺ በክርስቶስ ኢየሱስ ስታሚ አምነሽ አይደለም ቁጭ ምት ወይኔ ያስወጣሽ። እንዳያችሁት ነው እንግዲህ ይህ በቅርብ ጊዜ ወደ ፕሮቴስታንት እምነት የተቀላቀለው እስካት የሚባለው ወጣት ብዙውን ጊዜ ቲክቶክ ላይቭ ላይ በመግባት እንግዲህ ሰዎች ጋር እንደዚህ አይነት ጥያቄዎችን በተደጋጋሚ ሲጠይቅ እንመለከታለን። ዛሬም እንደለመደው እንግዲህ ዛሬ ብትሞቺ ወደ ክርስቶስ ትሄጃለሽ ወይ ብሎ ይህችን ጀግና ኦርቶዶክሳዊ እህታችንን ሲጠይቃት እንደ ስራዬ ብላ መጽሐፍ ቅዱሳዊ የሆነ መልስ እንግዲህ ትክክለኛና አግባብነት ያለው መልስ ስትሰጠው ተመልክተናል። ለዚህም ነው ቃለ ሕይወትን ያሰማልን በሏት ለእህታችን ያልኳችሁ ማለት ነው። እንግዲህ ይህ ወንድማችን የጠየቃት ጥያቄ ትክክለኛ መልሱን ያገኘ ይመስለኛል። መስማትና መማር የሚችል ከሆነ እንግዲህ አስተምረዋለች። ይህ ሐሳብ የእሷ ሳይሆን የመጽሐፍ ቅዱስ ነው። እምነት ያለ ስራ ከንቱና የሞተ መሆኑን ስትነግረው ተመልክተናል። ይህንም እንግዲህ በመጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ያድነዋልን? ተብሎ ተጽፏል። እንዲሁም በዚሁ ምዕራፍ ቁጥር 17 ላይ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስለዚህ ይህች እህታችን ከራሷ ሐሳብ ፈጥራ ሳይሆን መጽሐፍ ቅዱሳዊ መልስን የመለሰችው ማለት ነው። እንግዲህ ዛሬ ብትሞቺ ወደ ኢየሱስ ክርስቶስ ትሄጃለሽ ወይ ሲላት እንደ ስራዬ ያለችውን ደግሞ ክርስቶስ እንደየስራችን እንደሚሰጠን በመጽሐፍ ቅዱስ እንግዲህ በግልጽ ተቀምጧል። በማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ለሁሉም እንደየስራው ያስረክበዋል ይላል። ይሄ እንግዲህ በግልጽ በመጽሐፍ ቅዱስ የተቀመጠ ነው። ለሁሉም እንደየስራው ያስረክበዋል። እንዲሁም በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይም እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል። እንደምኑ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። ስለዚህ ይህች ልጅ ወደ ክርስቶስ ነው ወይ ዛሬ ብትሞች የምትሄጁ ሲላት እንደ ስራዬ ያለችው ከዚህ የመጽሐፍ ቅዱስ ክፍል በመነሳት ነውና ምትሰማ ከሆነ ወንድማችን እስካት እንግዲህ ትክክለኛውን መጽሐፍ ቅዱሳዊ የሆነ የሐዋርያቱን ትምህርት አስተምረሃለችና ልትማርበት ይገባል ለማለት ነው። እህታችን በድጋሚ ቃለ ሕይወትን ያሰማልን። እናመሰግናለን።